ሰላም ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የህዝባዊ ወያኔ ሓርነት ትግራይ ህወሓትና ሻዕቢያ ሰራዊት ሚስጥራዊ እንቅስቃሴ ተጋለጠ። ከፍተኛ ወታደራዊ ምንጮች እንደጠቀሙት በትግራይ ክልል አድግራት አቅጣጫ ዛላምበሳ ተሻግሮ ኤርትራ ግዛት የሚመራ አንድ ሚስጥራዊ ጦር እንቅስቃሴ በፌዴራል መንግስት የደህንነት መዋቅር ክትትል እየተደረገበት መሆኑ ታውቋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ዳጋሎን ጦርነት በኢትዮጵያ ድንበር አቅራቢያ ላይ በከፈተ ውጊያ ድል እየቀና መሆኑ አስታወቀ። በሱዳን እየተካሄደ ባለው የእርስ በርስ ጦርነት አሁን ደግሞ ሌላ አቅጣጫ ቀይረዋል። በምዕራብ ሱዳን የነበረው ውጊያ ወደ ምስራቅ የሀገሪቱ ክፍል መሸጋገሩን የሚገልጽ ዘገባዎች እየወጡ ነው። በዚህም ጉዳይ የዜና ጥንቅራችን አካተናል። ምክትል ፕሬዝዳንት ጄዲ ቫንስ እንዲህ ብለዋል። ኢራን ለዲፕሎማቲያዊ ግንኙነት ለማድረግ በጣም አስቸጋሪ ሀገር ናት። ምክንያቱም መሪዎቿ ከአሜሪካ ጋር ለመነጋገር ፈቃደኛ ያልሆኑ ብቸኛው የዓለም ሀገር በመሆናቸው ነው ሲሉም ተናግረዋል። እስከ የመን ማስጠንቀቂያ ተሰጠው። የኤርትራ ወታደሮች የየመን አሳስጋሪዎች ላይ ተኩሰው ሰዎችን ገደሉ። ከዚያ የተቆጡት የመናውያን ለሽማግሌ የመጨረሻ ማስጠንቀቂያ ልከዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታቸው የምትሰሙት ይሆናል። ዲፕሎማሲው ጭላንጭል ላይ ባለበት ወቅት ቴህራን በሆርሙዝ የዋሽንግተን ትዕግስት እየተፈታተነች ነው። ይህም የኢራን ግድየለሽነት አልነበረም። ይህ ኢራን ስርዓቱን ለመፈተሽ ያደረገችው ሙከራ ነው። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። የህወሓትና የሻዕቢያ ሰራዊት ሚስጥራዊ እንቅስቃሴ ተጋለጠ። ከፍተኛ ወታደራዊ ምንጮች እንደጠቆሙት በትግራይ ክልል አድግራት አቅጣጫ ዛላምበሳ ተሻግሮ ኤርትራ ግዛት የሚመራ አንድ ሚስጥራዊ ጦር እንቅስቃሴ በፌዴራል መንግስት የደህንነት መዋቅር ክትትል እየተደረገበት መሆኑ ታወቀ። 27 ከምሽቱ 1 ሰዓት አካባቢ ጀምሮ 21 የጭነት መኪኖች ከነተሳቢያቸው ኢትዮጵያን ድንበር ጥሰው ወደ ኤርትራ ግዛት ሰራሃ ወደሚባለው ስፍራ መግባታቸው ተረጋግጧል። ይህ እንቅስቃሴ አርሚ 15 ኮር 151 አዛዥ የሆኑ ኮሎኔል ኃይለ ስላሴ አሰፋ ወዲ ፈጠነ በፓትሮል መርተውት እንደሄዱ ተደርሶበታል። መረጃዎች እንደሚያመለክቱት እነዚህ መኪናዎች ከሌሊቱ 6 ሰዓት አካባቢ በድብቅ ወደ ትግራይ ክልል እንዲመለሱ የታቀደ ሲሆን ጭነታቸው የከባድ የጦር መሳሪያና የሻዕቢያ ሰራዊት እንደሆነ ታውቋል። ይህ የህወሓት አመራሮች ከፌዴራል መንግስት እውቅና ውጭ የሚያደርጉት አደገኛ አካሄዶች ምንም ነገር መደበቅ እንደማይቻል ትልቅ ማሳያ ሆነዋል። መንግስት እያንዳንዱን መኪና ሰሌዳ፣ የጭነት አይነትና የሚንቀሳቀሱበትን ደቂቃ ጭምር መረጃ ያለው በመሆኑ ማንኛውም የሰላም ስምምነት የሚጥስ እንቅስቃሴ ለመግታት ሙሉ ዝግጅት እንዳለው ታውቋል። ይህ ድንገተኛ መረጃ ፌዴራል መንግስት እጅ መግባቱን በህወሓት ከፍተኛ አመራሮች ዘንድ ከፍተኛ ድንጋጤ ፈጥረዋል። ኢሳያስ ከየመን ማስጠንቀቂያ ተሰጠው። ኤርትራ ወታደር የየመን አስጋሪዎችን ተኩሰው ሰዎችን ከገደሉ በኋላ የተቆጡ የማናውያን ለሽማግሌ መጨረሻ ማስጠንቀቂያ ልከውለታል ይመስለኛል። ኢሳያስ ስለ ሁቲ ብዙ መረጃ ያለው አይመስልም። ሁቲዎች አይደለም ዜጎቹን ለሚተናኮል ይቅርና ሌላ ዓለም አህጉር ላይ ስለሚፈጸም የሰው ልጆች በደል ተቆርቁረው በጥብቅና የሚቆሙ አብረው እስከ መዋጋት የሚደርሱ በራሳቸው ድሮንና ሚሳኤል በገፍ ማብራት የሚችሉ ጠንካራ ኃይሎች ናቸው። አሜሪካና እስራኤል ሳይቀር የሚያንቀጠቅጡ ኃይሎች ኢሳያስንማ በአንድ ቀን አዳር አጥፍተው ያራሉ። ይህን ሽማግሌ ያንንም እየተተነኮሉ በኤርትራ ህዝብ ላይ መዘዝ እንዳያመጡ እንሰጋለን። ጄኔራል ሐምዳን ዳገሎ ጦርነት በኢትዮጵያ ድንበር አቅራቢያ በከፈተው ውጊያ ድል እየቀና መሆኑ ታወቀ። በሱዳን እየተካሄደ ያለው እርስ በርስ ጦርነት አሁን ደግሞ አቅጣጫውን ቀይሯል። በምዕራብ ሱዳን የነበረው ውጊያ በምስራቅ የሀገሪቱ ክፍሎች መሸጋገሩን የሚገልጹ ዘገባዎች እየወጡ ነው። ኤፍቢ እንደዘገበው በደቡብ ምስራቃዊ ሱዳን የሚገኘውና ከኢትዮጵያ ደቡብ ሱዳን ጋር የሚዋሰነው ብሉ ናይል ግዛት ውስጥ ከሰኞ ጀምሮ አዲስ ውጊያ ተቀስቅሷል። በዚህም ውጊያ በጄኔራል መሐመድ ሐምዳን ዳገሎ የሚመራው ፈጥኖ ደራሽ ኃይሉ በሱዳን ህዝብ ነጻ አውጪ ግንባር ሰሜን ኤፍፒኤምኤን ጋር በመቀናጀት ባደረገው ጥቃት ድል እንደቀናው ዘገባ አስረድተዋል። በውጊያው ታጣቂዎች ዴሚ መንሱር የተሰኘው ስትራቴጂያዊ ከተማ ለመቆጣጠር መቻላቸውን አስታውቀዋል። በመሆኑም ከተማ በታጣቂዎች መግባቱን ከአካባቢው ነዋሪዎች ማረጋገጡን ያስታወቀው ዘገባው ድርጅቱን ባወጣው መግለጫ ይህንን መግለጻቸው አስረድቷል። ሁለቱም ታጣቂዎች ይህችን ከተማ መቆጣጠራቸው ተከትሎ ወደፊት እየገሰገሱ መሆኑን የጠቀሰው በአካባቢው ያሉ ነዋሪዎች ጦርነቱን በመፍራት
ለማስገባት ኢትዮጵያና ኩምሩክ እየተሰደዱ መሆኑን ገልጸዋል። ይህ በእንዲህ እንዳለ አንድ የሱዳን ከፍተኛ ባለስልጣን ለሱዳን ትሪቢዩን በሰጠው መግለጫ ለዚህ ጥቃት በኢትዮጵያ ላይ ወቀሳ ሰንዝሯል። የፈጥኖ ደራሽ ኃይሉና አጋሮቹ ታጣቂዎች ከኢትዮጵያ ተነስተው ይህን ጥቃት መፈጸማቸው የተናገሩት እነኚህ ባለስልጣን ታጣቂዎቹ በድንበር በኩል የተሟላ የጉዞ ሰንሰለት መዘጋጀቱን አስረድተዋል። ይህ በእንዲህ እንዳለ የሱዳን መንግስት ከዚህ ቀደም እነዚህ ታጣቂዎች በቤኒሻንጉል ጉሙዝ ክልል ውስጥ ማሰልጠኛ ካምፕ እንዳላቸው በተደጋጋሚም ሲገልጽ መቆየቱ ይታወሳል። ነገር ግን ኢትዮጵያ ባለስልጣን ይህን ማስተባበላቸው አይዘነጋም። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ እንዲህ ብለዋል። ኢራን ዲፕሎማሲያዊ ግንኙነት ለማድረግ በጣም አስቸጋሪ ሀገር ናት። ምክንያቱም መሪዎቹ ከአሜሪካ ጋር ለመነጋገር ፈቃደኛ ያልሆነ ብቸኛ የዓለም ሀገር በመሆናቸው ትራምፕ ስልክ አንስተው ከፑቲን ጋር መነጋገር ይችላሉ። እንዲሁም ሺጂንፒንግ ወይም ከጂም ኡን ጋር ደውለው ማውራት ይችላሉ። እነዚህም ቢሆን በጣም ጠባብ ግንኙነት ያለን አገር ናቸው። ነገር ግን ከኢራን ጋር መሪ መነጋገር አንችልም። ይህ በጣም የሚገርም ነው ሲሉም ገልጸዋል። የዲፕሎማሲው በጭላንጭል ላይ ባለበት ወቅት ቴህራን በሆርሙዝ ዋሽንግተን ትዕግስት እየተፈታተነች ነው። ይህ የኢራን ግድየለሽነት አልነበረም። ይህ የኢራን ስርዓት ለመፈተሽ ያደረገችው ሙከራ ነበር። የካቲት 3 2026 ቴህራን በአረብ ባህሪያ ላይ አሜሪካ ቁርጠኝነት የተሰላ የጭንቀት ሙከራ አድርጋለች። ልኩ የተጠበቀ ሊቀለበስ የሚችል እና ተጠያቂነት የሚያስወግድ ምንም ሚሳኤል የለም፣ ምንም ጉዳት የለም። ዋና ዋናዎቹ ንግግሮች ከመጀመራቸው በፊት ዋሽንግተን አቋምን ለመረዳት ያስችል በቂ ጫና ብቻ ነው። ዋሽንግተንም ልክ እንደተጠበቀው ምላሽ ሰጥታለች። ድሮን ጥቃት አልነበረም በመመሪያው እንጂ ወደ ዩኤስኤስ አብርሃም ሊንከን መርከብ ቡድን የተቃረበው ሻሂድ 119 ድሮን የተላከው ጦርነት ለመጀመር አልነበረም። የተላከው መረጃ ለመሰብሰብ ነው። ተሳትፎ ደንቦች፣ የምላሽ ጊዜና የትዕግስት ወሰን፣ የውጥረት ስለንቦና ምን ያህል መቅረብ ይችላል፣ ብረት በብረት ለመመለስ ምን ያህል ጊዜ ይወስዳል? ዋሽንግተን አሁንም የበላይነቷን ያዘነብል ወይስ ወደ ማቅማማትስ ያደርሳት ይሆን? F-35C የተኩስ እርምጃ ለቴህራን በሰከንዶች ውስጥ መልሱን ሰጥቶታል። ግልጽ፣ በስነ ስርዓቱ የተመራና የተገደበ ተከታታይ ጥቃት የለም። የሚዳ ትርምስ የለም። የጸናና ጠንካራ ድንበር መኖሩ ማሳያ ብቻ ነው። ከኢራን አንጻር ይህ ጠቃሚ መረጃ ነው። ሆርሙዝ እንደ ጫና መለኪያ እንጂ እንደ ጦርነት መጫሪያ አይደለም። በጥቂት ሰዓት በፊት የኢራኑ አብዮታዊ ዘብ IRGC የጦርነት ጀልባዎችና ሞሃጅር ድሮን በሆርሙዝ ወሽመጥ ላይ ስቴን ኢምፕሩቭመንት የተሰኘ መርከብ ትንኮሳ አድርገውበታል። ይህ በባህር ላይ ዘረፋ አልነበረም። መርከቧ መጥለፍም አልነበረም። ቁጥጥር የሚደረግበት ግጭት መፍጠር ነበረ። ከፍተኛ ፍጥነት ያለው ቀረቤታ፣ የቃል ትስስሮችና የሚታዩ ድሮኖች። ኢራን ይህን የምታደርገው ለአንድ ምክንያት ነው። ለዓለም እጅግ ስሜታዊ በሆኑ መተላለፊያ ከሆኑት የውጥረት መለጠጥ ለመፈተሽ ነው። ዩኤስ አብርሃም ሊንከን ኤምሲዩ ፎል መርከብ ከአሜሪካ አየር ኃይል ጥበቃ ጋር መድረሱ ለቴህራን ማወቅ የሚገባት ነግሯታል። አሜሪካ የመርከብ ትራንስፖርት ትጠብቃለች፣ ከልክ በላይ ምላሽ አትሰጥም። እንዲሁም የጦርነት ክብረት ሳይለኮስ መንገዱ ክፍት ሆኖ እንዲቆይ ታደርጋለች።